ስግደት አራት ትርጉሞች ነው ያሉት። አንደኛው እግዚአብሔርን ማምለክ ነው። ሁለተኛው ካፈር አንስተህ የፈጠርከኝ አምላክ አንተ ነህ ነው። ሶስተኛው የምንሰግድበት ምክንያት ምንድን ነው? በኃጢአት ብሰነካከል በንስሐ የምታነሳኝ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ አንተ ነህ ነው። አራተኛው ለኔ ብለህ ወደቅ ተነሳ ሙተ ተነሳ ብሎ የክርስቶስን ሃይማኖት መመስከር ነው። በዚህ ምክንያት ስግደት እንሰግዳለን። ስለዚህ ስንሰግድ ካፈር የፈጠርከኝ ጌታዬ፣ በኃጢአት ስወድቅ በንስሐ የምታነሳኝ ጌታዬ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ ጌታዬ፣ ለኔ ብለህ ሙተህ የተነሳ ጌታዬ ብለን ነው የምንሰግደው ማለት ነው። ይህን ስናደርግ እግዚአብሔር በምሕረት ዓይኑ ይመለከተናል ማለት ነው። አረ ስግዱ ሲባል ቁጭ ቦላይ ብሉ ቁጭ ስገዱ ቋንቋው ምንድን አይሰማም እንዴ? ምንድነው የሚለው? ቁጭ በሉ የሚል የለም። ቁጭ በሉ የሚል በፍጹም የለም። ስገዱ ነው። ስለዚህ ቁጭ ማለት አይቻልም፣ መስገድ ነው። ትልቅ ሰው ቢሆን ሊቀ ማይምራን ቢሆን ሊቀ ቀዳህያን ቢሆን ሊቀ ሰራያን ቢሆን በቃ ሊቀ ምን ማንም ሊቀ ቢሆን ስገድ ከተባልክ ስገድ። ሴቶች በሚጠመቁበት ጊዜ ጸጉራቸውን ይፍቱ ይላል። ጉንጉን ከሆነ ሹርባ ከሆነ ይፍቱ፣ የታሰረም ከሆነ ጸጉራቸውን ይፍቱት። በሚጠመቁበት ሰዓት የሚጠመቁበት ውሃ መላ አካላቸውን ከራስ ጸጉራቸው ከራስ ቅል ቆዳቸው ጨምሮ እስከ እግር ጥፍራቸው ድረስ ማራስ መንካት ስላለበት ጸጉራቸውን እንዲፈቱ ያዛል፣ እንዲላጩ አያዘም። ከዚህ በፊት አንድ አባት ጋር እዚሁ እየተነጋገርን ነበረ የህፃናትን መላጨት በተመለከተ። ብዙ ጊዜ አሁን በገጠሪቱ ቤተክርስቲያን የተለመደው ህፃናት ተላጭተው ነው የሚጠመቁት። አንድ ስርዓትም አለ መጽሐፍ ቅዱስ ላይ፣ በእርግጥ ቃል በቃል የለም። መተርጉማን የሚሉት እስራኤላውያን እስከ 3 ቀን ድረስ በዓለ አንጽሖ እንዲያደርጉ ወደ ሲና ተራራ ከመቅረባቸው በፊት ጠጉራቸውን እንዲላጩ፣ ጥፍራቸውን እንዲቆርጡ፣ ልብሳቸውን እንዲያጥቡ፣ ሴት ከወንድ እንድትለይ፣ ወንድ ከሴት ጋር እንዳይገናኝ፣ በመኝታ አንድ እንዳይሆኑ ለ3 ቀናት እንዲዘጋጁ ተነግሯቸው ይህንን አድርገዋል። እና ከታዘዙት አንዱ ጸጉራቸውን እንዲላጩ ነው በእግዚአብሔር ፊት። እና ከዛ ስርዓት በመነሳት ጸጉር መላጨት የሚለው አለ፣ ግን እንደ ጥብቅ ስርዓት ግን አይደለም። በተለይ ደግሞ የሰማሁት ይኖራሉ አንድ ካህን ጋራ እየተነጋገርኩ የነበረ የሉምና እሳቸው ሲሉኝ እንዳውም ህፃናቱ ለምሳሌ በ40 ቀን በ80 ቀን ቆዳቸው ስስ ስለሚሆን ራስ ቅላቸው በጣም ስስ ስለሚሆን የላላ ስለሚሆን በዛ ምክንያት በምላጭም በሌላም ለመላጨት ምናልባት ቆዳቸው ሊጎዳ ይችላል። ከሕክምና አንፃር ካለው የእድሜያቸው ገና ከመሆን አንፃር ከዚህ አንፃር አስቸጋሪ ሊሆን ስለሚችል ግድ ላይሆን ይችላል፣ መላጨት ግድ ላይሆን ይችላል። ለምን ፍትሐ ነገሥቱን ነው እየነገርኳቸው ያለሁት። የሚጠመቁ ሴቶች ጸጉራቸውን ይፍቱ እንጂ ይላጩ አይልም። ሰምታችሁኛል? ይፍቱ እንጂ ይላጩ አላለም። ስለዚህ ህፃናትን የግድ ይላጩ ብሎ እንደው የራስ ቆዳቸው እስኪ ላጥ ድረስ እስኪ ቆስል ድረስ እነዚህን ነገሮች ማድረግ ተገቢ ስላልሆነ በጥንቃቄ እሱን ማድረግ ይገባልና ፍትሐ ነገሥቱ የሚያስቀምጠው ይህንን ነው። ትልቅ ሰው ይላጭ ካላለ ፍትሐ ነገሥቱ ህፃናትን የብቻው ይላጩ ብለን የምንፈርድባቸው ምንም ምክንያት የለም። ይልቅ የሚያስፈልገው በዛ ጊዜ አዲስ ልብስ ያስፈልጋል። ልክ ህፃናቱ ተጠምቀው ሲጨርሱ በአዲስ ልብስ ማቀፍ፣ በአዲስ ልብስ መያዝ፣ ይህም ደግሞ አዲሱን ሰው ክርስቶስን የመልበስ ምሳሌ ስለሆነ ያንን ስርዓት መከተል ይፈልጋል። እቺ ደግሞ ትችላለሽ፣ ልባም አይደለሽ? የትላንቶቹን ቀናቶች አልፈሻቸው ከእግዚአብሔር ጋር ከድንግል ማርያም ልጅ ጋር አልፈሻቸው በከፋሽ በተከዳሽ ባነባሽ ባዘንሽ ሰዓት እንባና ጸሎትሽ ወደ እግዚአብሔር ስለነበር አይደል ለዛሬ ደረስሽ። ታደርጊዋለሽ፣ ትችያለሽ፣ ታሳኪዋለሽ። ብቻ እነዛን ቀናቶች ስታልፊ አብሮሽ ምርኩዝ የነበረውን እግዚአብሔርን ዛሬም ያዥ፣ ነገም ሲመራሽ ተከታይ፣ ነገንም ታሳኪዋለሽ። አንዳንድ ቀን በጣም ጭንቀት ውስጥ ተዋጡና ጸሎት እስኪጠፋባችሁ ድረስ እንባ ብቻ ይቀድማችሁና ታለቅሳላችሁ። አልቅሳችሁ መታችሁ በባዶ ሆዳችሁ አልቅሳችሁ ያደራችሁባት ሌሊት የለችም። ያ ሁሉ መከራ በማን አለፈ? ዛሬ በዚህ ጉባኤ ውስጥ ምን አስጨንቆሽ እንደመጣሽ መድኃኔዓለም ያውቃል፣ ጓደኛ ግን አያውቅም። ዛሬ በእንዴት ባለ ጭንቀት ውስጥ እንዴት ባለ መከራ ውስጥ እንዳላችሁ ሰው አያውቅም፣ ግን መድኃኔዓለም ያውቃል።
በኑሮ ሸለቆ ውስጥ የደረሰልሽ እሱ ብቻ ነው። ስትቸገሪ የደረሰልሽ እሱ ብቻ ነው። በሐዘንህም ሰዓት መጥቶ እንባ የጠረገልህ እሱ ብቻ ነው። ማን ረዳህ? ማን አገዘ እዚህ ለመድረስ? የማያልፉ የማይነጉ ምሽቶችን ከማን ጋር ነው ያሳለፍከው? እሱ ብቻ። በር ዘግታችሁ የምታለቅሱበትን መኝታችሁን በእንባ የምታረሱበትን ጭንቀት ከትከሻችሁ ላይ ያለው ያልወረደውን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ለረጅም ዓመታት በጫንቃችሁ ላይ ያለው ችግር ወደ እግዚአብሔር ቤት እየገሰገሳችሁ ነገር ግን ችግራችሁ ከራሳችሁ ላይ አልተራገፈላችሁ ከነ መከራችሁ ያላችሁ መከራችሁን በጥርሳችሁ ነክሳችሁ አንድ ቀን አለው እግዚአብሔር አንድ ቀን ይጎበኘኛል አንድ ቀን ያነሳኛል እያላችሁ በመጠባበቅ ውስጥ ያላችሁ ለጥያቄያችሁ መልስ ነውና እግዚአብሔር ዛሬ መልስ ይስጣችሁ። የምንማማርበት የትምህርታችን ርዕስ የምናደርገው የማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ እንዲህ ይላል፣ እርሱ ብቻውን ነበረ ይላል። እስቲ ከኔ ጋር በሉ፣ እርሱ በሉ፣ ብቻውን ነበረ። ማን ይመስላችኋል? ብቻውን ነበር የተባለለት ማን ይመስላችኋል? እስቲ መድኃኔዓለም በሉ። አይሰማም። መድኃኔዓለም በሉ፣ ኢየሱስ በሉ። እንዲህ ነው የሚለው፣ ኢየሱስም ብቻውን ነበረ ይላል። ምን ነበረ? ብቻውን። ይሄ ስም ተራ ስም አይደለም። ከኔ ጋር ናችሁ? ኢየሱስ የሚለው ስም መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ይሄ ስም የሲኦልን መሰረት ያናጋ ስም ነው። ይሄ ስም ባህርን እንደ ግንብ ያቆመ ስም ነው። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። በዚህ ስም የኔና የናንተ ገዳይ፣ በዚህ ስም የኔና የናንተ ጠላት ዲያብሎስ የታሰረበት ስም ነው። ኢየሱስ ያንተን ስም ሰምቶ ሞት ይደንግጥ። እስቲ ሞት ይደንግጥ በሉ። መድኃኔዓለም በሉ። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል፣ ቅናት ጥቅም አያግኝ። ከተከበረው ስሙ በላይ አማኑኤል ከሚለው ስም በላይ መድኃኔዓለም ከሚለው ስም በላይ ክርስቶስ ከሚለው ስም በላይ ኢየሱስ ከሚለው ስም በላይ ወርቅን የሚወዱ ይነቀሉ። ይሄ ስም ተራ ስም እንዳይመስላችሁ። ከኔ ጋር ናችሁ? ይሄ ስም ክብራችን ነው። ይሄ ስም ሞገሳችን ነው። ግርማ ሞገሳችን ነው። መድኃኔዓለም መታያችን ነው። መድኃኔዓለም መድመቂያችን ነው። መድኃኔዓለም ወገኖቼ፣ በሌሎች ቤት ኢየሱስ ይሰበካል፣ እኛ ቤት ደግሞ ይኖራል። ሌሎች የሚያወሩት ኢየሱስ አላቸው፣ እኛ ደግሞ የምንኖረው ኢየሱስ አለን። ክብር ለመድኃኔዓለም ይሁን። የምንኖረው በሌሎች ስፍራ ስትሄዱ የሚጠሩት ኢየሱስ አለ፣ እኛ ደግሞ የምንበላው ክርስቶስ አለን። ምን የምንለው? ሌሎች ይጠሩታል፣ እዚህ ቤት ግን ክርስቶስ ይበላል። የህይወት ምግብ ነው። እዚህ በትንሽ ነገር የምትበሳጩ፣ በትንሽ ነገር እንባችሁ የሚመጣ፣ በትንሽ ነገር የምትከፉ አትሁኑ። መቆም አልችልም እንዳትሉ፣ ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። ችግራችሁን ለዓለም፣ ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች አትሁኑ። ችግራችሁን ለእግዚአብሔር ከነገራችሁት በደስታችሁም ሰዓት እግዚአብሔር ጋር ሆኖ ያልታሰበ ደስታ ቤትሽ ይግባ። ከፈራሹ ነገር ቅዱስ ሚካኤል ይጠብቅሽ። ከእኩዮችሽ እኩል ያደርግሽ። አግኝተሽ አትጪ፣ የሰው ፊት አያሳይሽ። ዘመኑ የስኬት የደስታ የተመኘሽውን የምታገኝበት ወር ሳምንት ይሁን። ቅዱስ ሚካኤል ዘመንሽን እንዳለ ይባርክልሽ። ዳንኤልን ከአንበሳ መንጋጋ ያወጣ አንቺም አሁን ካለሽበት መከራ ያውጣሽ። የአፎሚያን የሞት ደብዳቤ ቀየረ መልአክ ያንቺንም ሕይወት ቂሪር ያድርግልሽ አለው ይበልሽ። ይሄ ምርቃት እንዲደርሰው ለምትፈልጉ ኦርቶዶክሲያን ባለማተብ ሁሉ ሼር አድርጉ። ኮሜንቱን ቅዱስ ሚካኤል ብላችሁ ነው።
ኢትዮጵያ ሆይ አገራችን ረስቼሽ እንደሆን ቀኜ ተርሳል ያላሰብኩሽ እንደሆን አንደበቴ ከጉሮሮዬ ይታጋ። ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆ